ይቅርታ በማድረግ እኮ ሰውየው አይደለም የተጠቀመው እኔ ነኝ። እንዳትሳሳቱ። ለሷ በፍጹም ይቅርታ አይገባትም፣ ለሱ በጭራሽ ምህረት አይገባው እንዳትሉ። ለኔ ደስታ ይገባኛል በሉ። ለኔ ሰላም ይገባኛል በሉ። ለኔ እረፍት ይገባኛል በሉ። ለኔ መተኛት እንቅልፍ ያስፈልገኛል በሉ። ካልሆነ በየቀኑ ሮሮ ነው። በዚህ ዓመት መጀመሪያ አንድ ፕሮግራም አዘጋጅተን ነበር ከነ ፓስተር ቸሬ ከነ ዶክተር ወዳጄ ነገር ሆነን ወደ አዲሱ ዓመት ከነ ቂማችን አንሻገር እና አንድ ታሪክ ቸሬ ነገረኝ። አንድ ጓደኛችን ጫማው በጣም ይሸታል፣ በጣም ይሸታል፣ ይረብሻል። ከዛ ከአንዲት እህት ጋር ተነጋገርንና በቃ ጫማና ካልሲ እንግዛለት ብላ ጫማና ካልሲ ተገዛለት። ከዛ እግሩን ታጠበ፣ ምን አለ ጫማውን አደረገ፣ ካልሲውን አደረገ። በጣም ደስ አለው። ከነሱ ጋር ተቃላቅሎ ቁጭ አለ። እውነተኛ ታሪክ ነው ይሄ። ከዛ አሁንም ይሸታል። ግራ ገባቸው። ጫማውን ቀይረሃል አይደል? ካልሲውንም ቀይረሃል አይደል? ግን ይሸታል። ምንድነው የሚሸተው ሲሉት አይ ያኛውን ካልሲ እኮ አልጣልኩትም ብሎ ከኪስ ውስጥ አወጣዋል። ልንገለው ነው የደረስነው አለ። ልንገለው ጫማል ጤነኛ አውጣጣል ምናምን ብለን ያንን ካልሲ ከኪሱ አስወጥተን ስንጥለው ሽታውን ቆማል። አንዳንድ ሰው ወደ አዲስ ቀን ወደ አዲስ ዓመት የሚሻገረው ቆሻሻውን ይዞ ነው። ቂሙን ይዞ ነው፣ ግማቱን ይዞ ነው። አንዳንድ ጊዜ ሰው የሚሰለቸው ሰው ገጥሞሽ አያውቅም? ባገኘሽው ቁጥር ተይ እስቲ ሀቢባዬ እኔን ተይኝ። ነገም ስታገኙ ሀቢባ እኔን ተይኝ። ሁሌ ኝኝኝ እንዴት ይሆናል? በቃ ከቀኑ ጋር እኮ አብሮ ማለፍ ያስፈልጋል። አንድ ጊዜ ምን ገጠመኝ? አንድ ማቃት ልጅ ጥቁር በጥቁር ለብሳ አገኘኋት። በጣም ደነገጥኩኝ። ምን ነው ምናምን አልኳት። አይ እንደዚህ ሰው ሞቶብኝ። ወይኔ አልሰማሁም፣ ይቅርታ አይዞሽ እያጽናነቻት ምን ብያት፣ ጥቁር በጥቁሩም አይጠቅምሽም፣ አንቺ የቤተ ክርስቲያን ሰው ነሽ፣ ያደርግልሻል ምናምን ብዬ አውርቻት ተለያየን። በአመቱ ካምፓስ ገብቼ ዲላ ስመለስ ጥቁር በጥቁር ለብሳ አገኘኋት እና ደነገጥኩ። ምነው ምን አጋጠመሽ? ምን ገጠመሽ ስላት ያንኑ ዘመዷን ጠራችና መሞቷን አልሰማህም እንዴ ምናምን አለች። እንዴ የዛሬ አመት እኮ ነግረሽኝ ነበር ምናምን ብዬ አልኳት። አይ በቃ በጣም እሷ እኮ ማለት ለእኔ ምናምን አለች። እንዴ ልክ ነሽ፣ ያሳዝናል። ላቃልል አይደለም፣ የወደዱትን ማጣት ያማል። ግን ደግሞ ሀዘን ገደብ ሊኖረው ያስፈልጋል። መጥፎ ነው ተይ ምናምን ብዬ አልኳት። የእውነቴን ነው የምነግርሽ። ከ2 አመት በኋላ ሳገኛት ጥቁር ለብሳለች። ይሄ ነገር ያን የሆነው እንዳትይኝ አልኳት። እንዴት እንጂ ዳግም ይረሳ ነው እንዴ? ምን ማለት ነው? ደሴም ህመም እድሜ ልክ ማልቀስ ማለት ነው። በነገራችን ላይ
መጽሐፍ ቅዱስ የሚለው አንኳኩ ይከፈትላችኋል። ማንኳኳት የሰው ድርሻ ነው፣ መክፈት ደግሞ የፈጣሪ ድርሻ ነው። እኔ አላንኳኳም እያልኩ በየቀኑ ማለቅስ ከሆነ የሚከፈት ነገር የለም፣ አይከፈትም። ሌላው ነገር እዚህ ጋር በጣም አስምሬ መናገር የምፈልገው ነገር ሰውየው ልግደሉ ግድ የለም። በሽጉጥ ተመቶ የሞተው ጓደኛዬ ከሞት ይነሳል? ሰውየው ደሙን ባፈሰው እኔ ከዊልቸር መነሳት እችላለሁ? ደም በደም አይጸዳም። ቆሻሻ በቆሻሻ ሊጸዳ አይችልም። በቀል በበቀል ሊመለስ አይችልም። ራሳችንን ካላሞኘን በስተቀር በቀል በበቀል ሊጸዳ አይችልም። ብዙ ሰው ቂሜን ሳልመልስ ያረገኝን ሳላደርግ እያለ ቀንና ቀጠሮ ሲይዝ ራሱ ነው የሚጎዳው። በፍጹም ደም በደም ሊጸዳ አይችልም። በመተው ነው። ለምሳሌ 40 ዓመት 50 ዓመት 60 ዓመት በትዳር የቆዩ ትልቅ ሰዎችን ስታይ ምን ትያለሽ? ምን ያህል ጊዜ ይቅር ተባብሎ ይሆን? ምን ያህል ጊዜ ተተውተው ይሆን? ምን ያህል ጊዜ አውቆ ትቶላት ይሆን? ምን ያህል ጊዜ አውቃ ትታለት ይሆን? ማጥፋቱን እያወቀች መበደሉን እያወቀች መሳቷን እያወቀ ስንት ጊዜ ትቶላት ይሆን? እኔ በቃ ይሄ ነው የሚታየኝ። እና በበቀል የሚመጣ አዲስ ነገር የለም። እኔ ሰውየውን ብገለው የሰውየው ልጅ ጠብቆ እኔም ቢገለኝ፣ የኔ ዘመድ ጠብቆ የሰውየው ልጅ ቢገለው፣ የሰውየው አጎት ደግሞ መጥቶ የኔን ወንድም ቢገለው፣ በቃ ቆሻሻ ነው የሚሆነው። ቆሻሻ። ሌላው ነገር ክርስቲያንም